ኦኬ ዛሬ ስለ ፋርማኮሎጂ ሶርስ ኖሜንክሌቸር ኤንድ ሩት ኦፍ አድሚኒስትሬሽን እንመለከታለን። መድኃኒት ከየት ይገኛል፣ ስም አሰያየማቸው ምን ይመስላል፣ እንደዚሁም ደግሞ የሚፈለገውን ቴራፒቲክ ኢፌክት ፕሮዲውስ እንዲያደርጉ በየት በኩል ይሰጣል የሚለውን ነገር ዛሬ እናያለን። አንደኛው ሶርስ ኦፍ ድራግ ይሆናል። ድራግስ ከየት ነው የሚገኘው የሚለውን ስንመለከት የተለያየ ሶርስ አላቸው። ለምሳሌ ናቹራል ሊገኝ ይችላል፣ አርቲፊሻል ሶርስ አለው፣ እንዲሁም ደግሞ በኬሚስትሪ ወይ በተለያየ እንትን ሊሰራ ይችላል፣ ሞደርን ቴራፒቲክስ ማለት ነው። ሌላው ደግሞ ሚነራል ሶርስ አለው። ሚነራል ሶርስ የምንላቸው ለምሳሌ ሊኩዊድ ፓራፊንስ፣ ማግኒዥየም ሳልፌት የምንላቸው እነ ማግኒዥየም ትራይሲልኬት፣ እነዚህ እነ ካዮሊን ሚነራል ሶርስ ናቸው። አኒማል ሶርስ የምንላቸው ደግሞ እነ ኢንሱሊን፣ እነ ታይሮይድ ኤክስትራክት፣ እነ ሄፓሪን እና እነ አንታይቶክሲን ሴራ የምንላቸው ከአኒማል ሶርስ የሚገኙ ናቸው። እንዲሁም ሌላ ሶርስ ደግሞ ከፕላንት ሶርስ ይገኛሉ። ብዙ ሞርፊን፣ እነ ዲጆክሲን፣ እነ አትሮፒን የምንላቸው መድኃኒቶች እነ ካስተር ኦይል ምናምን የሚገኙት ከፕላንት ነው ማለት ነው። ሁለተኛው ሶርስ ደግሞ ሲንቴቲክ ሶርስ ነው የሚባለው። ሲንቴቲክ ሶርስ እነ አስፒሪን፣ እነ ሳልፎናማይድስ፣ እነ ፓራሴታሞል፣ እነ ዚዶቡሪን የሚባሉት ከዛ ይገኛሉ። ማይክሮ ኦርጋኒዝም ሶርስ ደግሞ ሌላኛው ነው። ፔንሲሊን፣ ስትሬፕቶማይሲን፣ ሌላ አንቲባዮቲክሶች አብዛኛው ከማይክሮ ኦርጋኒዝም ይገኛሉ። እንዲሁም በጄኔቲክ ኢንጂነሪንግ እነ ሁማን ኢንሱሊን፣ ሁማን ግሮዝ ሆርሞን የምንላቸው በዚህ ሜቶድ ሊገኙ ይችላሉ። ከነዚህ ሶርስ ሁሉ አሁን በዚህ ሰዓት ብዙ ጊዜ የምንጠቀማቸው መድኃኒቶች በሲንቴቲክ ሶርስ የተገኙ መድኃኒቶች ናቸው ማለት ነው። ሁለተኛው ቶፒካችን ደግሞ የነዚህ መድኃኒቶች ስም አሰያየምን ይመለከታል። ስም አሰያየም ስንል በኬሚካል ኔም አላቸው። ኬሚካል ኔም የምንላቸው በእነዚህ በኬሚካል ስትራክቸራቸውን በመጠቀም የሚወጣላቸው ስም ነው። ለምሳሌ ፓራስታሞሊን በኬሚካል ኔም N4 ሃይድሮክሲ ፌናይል አሴታማይድ ብለን እንጠራለን ማለት ነው። ሁለተኛው ኔሚንግ ሲስተም ጀነሪክ ይባላል። ነን ፕሮፕራይተሪ ኔም ነው። ስለዚህ ይሄ ደግሞ ዩኒቨርሳሊ አክሰፕትድ የሆነ ኔም ነው። ለምሳሌ ፓራስታሞል ወይ አሴታሚኖፌን በዓለም አቀፍ ደረጃ ተቀባይነት ያለው ስም ነው። ሁሌ ስምምነት ያለው ማለት ነው። ሶስተኛው ኔሚንግ ሲስተም ደግሞ ትሬድ ወይ ብራንድ ኔም ወይ ደግሞ ካምፓኒ የሚያወጣው ስም ነው። የንግድ ስም ነው ማለት ነው። ይሄ አንድ መድኃኒት ፓተንት ራይቱ ካለቀ በኋላ የተለያዩ ካምፓኒዎች ያመርታሉ። ሲያመርቱ ደግሞ እያንዳንዱ ካምፓኒ የራሳቸውን ስም ይሰይማሉ ማለት ነው ለእያንዳንዱ መድኃኒት። ስለዚህ ለአንድ መድኃኒት ብዙ አይነት የንግድ ስም አላቸው ማለት ነው። ለምሳሌ ለፓራስታሞል እነ ፓናዶል፣ እነ ታይልኖል ካምፓኒ በተለያየ ስለሆነ ያወጣቸው ስም አላቸው። የዛሬው ሶስተኛ ቶፒካችን ሩት ኦፍ ድራግ አድሚኒስትሬሽን ነው። ሩት ኦፍ ድራግ አድሚኒስትሬሽን ዲተርማይን የሚደረግባቸው ፖይንቶች አሉ። ለምሳሌ ቴራፕቲክ ኮንዲሽኑ፣ ለምሳሌ የሚፈልገው መድኃኒት ለምን ያህል ፐርፔዝ ነው፣ ፋስት አክቲንግ ነው፣ ሎካል አክቲንግ እንዲያደርግ ነው፣ ደግሞ ሎንግ አክት እንዲያደርግ ነው የሚፈልገው የሚለውን ነገር። ሁለተኛ ፔሸንት ኮንዲሽን ቮሚት እያደረገ ነው፣ ኮንሽስ ነው ኮንሽስ ነው የሚለውን ነገር። ሶስተኛው ደግሞ ድራግ ፕሮፐርቲ አዮኒክ ነው አዮኒክ ነው ወይ ደግሞ ሊፒድ ሶሉብል ነው ወተር ሶሉብል ነው የሚለውን ነገር ቼክ መደረግ አለበት ማለት ነው። የመጀመሪያውና ብዙ ጊዜ የሚዘወተረው ኦራል ኢንጀክሽን ነው። ኦራል ማለት በአፍ በኩል የሚሰጥ ሲሆን ብዙ ጊዜ ምቹና ኮንቬኒየንት ነው። ሴፍቲ ፕሮፋይላቸው ማለት ስለሆነ ብዙ ጊዜ ይፈልጋሉ። ሌላው ፓሬንተራል ሩት ኦፍ አድሚኒስትሬሽን ነው። ይሄ ቀጥታ በደም ወይ በቲሹ ቀጥታ የሚሰጥ ማለት ነው። በኦራል በኩል የማይሰጡ መድኃኒቶች አንዳንዴ ፈጣን አክሽን የሚፈልጉ ከሆነ በዚህ ወይ ሊሰጡ ይችላሉ። ሌላው አይቪ ነው። አይቪ ደግሞ ቀጥታ ቬን ላይ መስጠት ሲሆን ይሄ ደግሞ 100% ባዮአቬይላቢሊቲ ያለው ፈጣን ኢፌክት ሲፈልግ ነው የሚሰጠው። ሌላው ኢንትራማስኩላር ነው፣ በማስል በኩል የሚሰጠ ነው። ሌላው ሰብኩታኔስ ሲሆን በዚህ ሰብኩታኔስ ማለት ድራግ አር ዲፖዚትድ ኤንድ ሉዝ ሰብኩታኔስ ቲሹ which is richly supplied with nerves። ይሄ ማለት ቀጥታ በሰብኩታኔስ የሚሰጥ ሲሆን ይሄ ደግሞ richly supplied with nerve። ስለዚህ ነርቮች የሚበዙበት አካባቢ ነው። ደግሞ ለኢሪታንት የሆኑ እንትን ፕሮዳክቶች ይሄ አንሱተብል ምቹ አይደለም ማለት ነው። ስለዚህ ሌስ ቫስኩላራይድ ስለሆነ ብዙ ቬዝሎች ብሌድ ቬዝሎች በዛ እንትን አካባቢ ያልበዙ ስለሆኑ አብዞርቬሽን ቀጥታ ስሎ ይሆናል ማለት ነው። ስለዚህ ይህ ሲምፕል ሰልፍ ኢንጀክሽን የሚያስችል ነው። በቀላሉ ሰዎች ራሳቸውን በራሳቸው ማለት የሚችሉት ሩት ነው። ደግሞ ብዙ ጊዜ የዲኤም
ታካሚዎች ቀጥታ ይሄንን ሩት በመጠቀም ነው መድኃኒቱን ኢንጀክት የሚያደርጉት ማለት ነው። በራሳቸው መድኃኒቱን ማግኘት ይችላሉ፣ መውጋት ይችላሉ ማለት ነው። የሰልፍ ኢንጀክሽን ፖስብል ነው የሚባለው ቀጥታ በዚህ ሩት ሲሆን ነው። ሌላው ሳብሊንጓል ነው። ሳብሊንጓል ማለት ታብሌቶች ቀጥታ በምላስ ስር ሲደረግ በዛ ሟምተው አብዞርቭ ሲሆኑ በዛ መተድ የሚሰጡ መድኃኒቶችን ብዙ ጊዜ የምንላቸውን ሳብሊንጓል ወይ ደግሞ አንደር ዘ ታንግ የሚሰጡ መድኃኒቶች ማለት ነው። ስለዚህ ሊፒድ ሶሉብል የሆኑ መድኃኒቶች በዚህ ሩት ሲሰጥ በጣም ራፒድሊ አብዞርቭድ የመሆን ቻንሳቸው ከፍተኛ ነው ማለት ነው፣ ከፍተኛ ነው። ስለዚህ ፈርስት ፓስ ሜታቦሊዝምን ቀጥታ በዚህ ፕሮቴክት ማድረግ ወይ ደግሞ ጃምፕ አድርጎ ቀጥታ ወደ አክሽን የሚገባበት ወይ ነው ማለት ነው። ሳብሊንጓል አንደር ዘ ታንግ ወይ ደግሞ በምላስ ስር በኩል በማስቀመጥ ቀጥታ በዛ ዲዞልቭ በመሆን በዛ ወይ አብዞርቭ የሚሆኑ መድኃኒቶችን ሳብሊንጓል ብለን እንጠራለን። ሌላኛው ሬክታል ማለት በፍንጥጣ በኩል የሚሰጡ መድኃኒቶች። ስለዚህ ሳፖዚተሪስ ኦር ኢኔማስ ፎር ሲስተሚክ ኢፌክት፣ ለምሳሌ ሲስተሚክ ኢፌክትን ይፈለግ ከሆነ ብዙ ጊዜ በሳፖዚተሪ ነው መድኃኒት የሚሰጠው። ሬክታል ማለት ቀጥታ በፍንጢጣ በኩል ማለት ነው። ለምሳሌ ብዙ ጊዜ የተለመደ መድኃኒቶች አሉ ሳፖዚተሪ የሚሰጡ። ለምሳሌ ፕሪሲኤም ለህፃናት ቮሚት በጣም የሚሉ ከሆነ በዛው የተዘጋጀ ሳፖዚተሪ አለ ማለት ነው። በጣም አሪፍ ነው። አንኮንሽስ ለሆነ ፔሸንት ደግሞ በጣም የሚሰጥበት ሩት ይሄ ቤስት ሩት ነው። ኦብዘርቬሽኑ ግን በጣም ስሎው ነው ወይ ደግሞ ኢሬጉላር ኤንድ ኦፍን አንፕሪዲክተብል ነው። በቃ ከዚህ ሰዓት ተብሎ እንትን የተቀመጠ ነገር የለም። አንፕሪዲክተብል የሆነ ኦብዘርቬሽን ያለበት ቤስት ሩት ቱ አንኮንሽስ ፔሸንት ማለት ነው። ሌላኛው ፐልሚነሪ የሚባል ነው። ለምሳሌ ጋሼስ የሆኑ ፕሮዳክቶቻችንን አድሚኒስትር የምናደርግበት ወይ በዚህ ፐልሚነሪ ወይ ነው። ይሄ ሩት በጣም ራፒድ አብዞርቬሽን ዲው ቱ ላርጅ ሰርፌስ ኤሪያ። ለምሳሌ መድኃኒቶቹ በጣም በኤር መልኩ የተዘጋጀ በቮላታይል መልኩ የተዘጋጀ ስለሆኑ በኤር በኩል ፐፍ ሲደረግ ቀጥታ ሰርፌስ ኤሪያቸው ሰፊ ስለሆነ አብዞርቬሽናቸው በጣም ፋስት ነው የሚሆነው ማለት ነው። ስለዚህ ሶሉሽኖችን can be atomized and inhaled as aerosols ማለት ስለዚህ በኤር መልክ ነው እንትኑን አብዞርቭ የምናደርግበት አድሚኒስትር የምናደርግበት ወይ ማለት ነው። ስለዚህ ብዙ ጊዜ ለአዝማ ታካሚዎች የሚጠቀሙበት ሩት ይሄ ነው ማለት ነው። ቀጥታ ሲያፈናቸው መድኃኒቱም የተዘጋጀው በኤሮዞል መልክ ስለሆነ ፐፍ ያደርጋሉ። ከዛ በዛ ወይ አብዞርቭ በመሆን ሪሊፍ ይፈጥራቸዋል ማለት ነው። ዳይሌሽን ኤር ወይ ዳይሌሽን ይፈጠርና መተንፈስ እንዲችሉ ያደርጋቸዋል ማለት። ስለዚህ ይሄንን ሩት ፐልሚነሪ ሩት ብለን መግለጽ እንችላለን። ሌላኛው ትራንስደርማል የምንለው ነው። ስለዚህ ሲስተሚክ ኢፌክትስ አቺቭድ ዊዝ ስኪን አፕሊኬሽን፣ ቀጥታ በስኪን ላይ አፕላይ በማድረግ ሲስተሚክ ኢፌክቱን በሚፈለግበት ወይ። ስለዚህ በቆዳ ለምሳሌ ብዙ ጊዜ እነዚህ አንቲ አንጃይናል መድኃኒቶች አሉ። አንቲ ኤሜቲክ ስኮፖላሚንስ የምንላቸው መድኃኒቶች አሉ። ናይትሮግላይሰሪንስ የምንላቸው ለዚህ ሳም ኮንትራሴፕቲቭስ በፓች መልክ የሚዘጋጁ አሉ። ስለዚህ ቀጥታ ይሄንን ሩት ትራንስደርማል ደግሞ በስኪን ላይ በማድረግ በዛ አብዞርቭ እንዲሆኑ የሚደረግበት አቅጣጫዎች አሉ። ይህንን ሩት ትራንስደርማል ብለን እንገልጻለን። ለዚህ ቶፒካል አድሚኒስትሬሽን ኢዝ ዩዝድ ዌን ሎካል ኢፌክትስ ኦፍ ዘ ድራግ ኢዝ ዲዛይርድ። ስለዚህ ድራጉ ሎካሊ አክት እንዲያደርግ ከፈለግን ቀጥታ ይህንን ሩት ነው የምንጠቀመው ማለት ነው። ስለዚህ አፕሊኬሽን ሜይ ቢ ኦን ሙከስ ሜምብሬን ስኪን ኦር አይ። ስለዚህ በዚህ ዌይ ሲፈለግ አክሽኑን በሚፈለግበት ዌይ ነው ሩቱን የምንመርጠው ማለት ነው። ለምሳሌ ሙከስ ሜምብሬን ድራግስ አፕላይድ ቱ ዘ ኮንጀክቲቫ፣ ናዞፋይሮኒክስ፣ አይሮፎኒክስ፣ ቫጃይና፣ ኮለን ምናምን እነዚህ ሩት ላይ የሚፈለጉ ኢፌክቱ በዛ ኤሪያ ከሆነ በዚህ በሙከስ ሜምብሬን በኩል ቶፒካሊ አድሚኒስትር ልናደርግ እንችላለን። በስኪን እና በኤ ብዙ ጊዜ በእነዚህ ሩት ቶፒካሊ አድሚኒስትር የሚደረጉት እንትኖች የሚወክሉት እነዚህን ነው ማለት ነው። በአይን በኩል የሚሰጡትን በስኪን በኩል እና በሙከስ ሜምብሬን
የሚሰጡትን ቶፒካሊ አድሚኒስትሬሽን ብለን ልንገልጽ እንችላለን ማለት ነው። ስለዚህ የዛሬ ቶፒካችን ይሄንን ይመስላል። ዛሬ በአጠቃላይ የተመለከትነው ስለ መድኃኒት መገኛቸው ከየት ይገኛሉ፣ ሌላው ደግሞ እንዴት ነው ስም አሰያየማቸው ምን ይመስላል፣ አጠራራቸው በምን መልኩ ነው መድኃኒት ስም ሲሰየም የሚሰየመው የሚለውን አይተናል። ሶስተኛው ፓርት ደግሞ በየት በኩል ነው የምንሰጠው የሚለውን ነገር መድኃኒት በየት በኩል ብንሰጥ ነው የምንፈልገውን ቴራፒውቲክ ኢፌክት ጌን ማድረግ የምንችለው የሚለውን ነው ያወራነው። ለዛሬ ይበቃናል። ይህ የፋርማሲ ኢንፎ ዩቲዩብ ቻናል ነው። ተከታተሉን። ቀጣይ በሌላ ክፍለ ጊዜ እስከምንገናኝ ሰላም።